ሁልጊዜ በውስጣችሁ የሆነ ነገር እንደጎደለ ይሰማችኋል? ሁልጊዜ ደስተኛ መሆን ተስኗችሁ ያውቃል? ምናልባትም ችግሩ ዛሬ ሳይሆን ትላንትና በልጅነታችሁ ያልታየ ስውር ቁስል ሊሆን ይችላል። ይህ ማለትም የልጅነት ጊዜ ስሜት ቸልባይነት ሊሆን ይችላል። የልጅነት ጊዜ ስሜት ቸልባይነት እንደ አካል ጉዳት አካላችን ላይ እንዳሉ ጉዳቶች ላይክ ጠባሳ ኦር ሌላ ነገር ሆኖ ላይታይ ይችላል። ግን በአእምሯችን ውስጥ ትልቅ ተጽዕኖ አሳርፎ ዛሬ ላለንበት ህይወት ኮንፊደንስ እንዳይኖረን፣ ደስታ እንዳይኖረን፣ ሁልጊዜ እንድንደበር፣ ሁልጊዜ ድብርት ዲፕሬሽን እንዲኖርብን፣ ስትረስ እንድናደርግ ያደርገናል። የሚታይ ነገር አይደለም፣ ግን በአእምሯችን ውስጥ ሊታከም የሚገባ ነገር ነው። ይሄን ቪዲዮ ማዘጋጅላችሁ እኔ ከሙያ ተነስቼ ሳይሆን ከፍላጎት ተነስቼ ስለሆነ ስለመጣችሁ በጣም አመሰግናለሁ። ላይክ እና ሰብስክራይብ በማድረግ በዚህ ነገር ብዙ ቪዲዮዎችን እንድሰራ አበረታቱን። አመሰግናለሁ። 5 ለማገገም የሚሆኑ ምክሮችን እንነጋገር። የመጀመሪያው አሁን ምን ይሰማኛል ብሎ ራስን መጠየቅ ሁል ጊዜ ከልጅነት ስሜት ቸልባይነት እንድንወጣ ያደርገናል ማለት ነው። ይሄ ስሜት ያለባቸው ሰዎች ወይም ደግሞ የልጅነት ስሜት ቸል መባልን በልጅነት ጊዜ ቸል መባልን ላይክ ስሜታቸውን ቴኬር የሚያደርግላቸው፣ ሲያለቅሱ የሚያባብላቸው፣ ደስ ሲላቸው አብሯቸው ደስ የሚለው ሰው ላይክ የሚፈልጉትን ነገር አንደርስታንድ የሚያደርግላቸው ሰው አብሯቸው ከሌለ የሚያመጧቸው ባህሪዎች ምንም አይሰማኝም ወይም ደግሞ ሁል ጊዜ ላይክ ተመሳሳይ አይነት ስሜት እንዳለው ሰው አክት ማድረግ ነው ማለት ነው። አንዱ ሁል ጊዜ መለማመድ ያለብን አንዱ ነገር አሁን ምን ይሰማኛል እያሉ ራስን ቼክ ማድረግ አንዱ ትልቁ ነገር ነው ማለት ነው። ለምሳሌ ከራሳችን ጋር ቀጠሮ በመያዝ ጠዋት ላይ፣ ምሳ ሰዓት ላይ ስንተኛ ከመተኛታችን በፊት አሁን የእውነት ምን እየተሰማኝ ነው፣ አሁን ምን እያሰብኩ ነው ስለ ራሴ እያልን ራሳችንን መጠየቅ አንዱ ትልቁ ነገር ነው። ምክንያቱም ብዙ ጊዜ ሰዎች ድብቅ ይሆናሉ ማለት ነው። እንደዚህ አይነት የልጅነት ጊዜ ስሜት ቸልባይነት ሲያጋጥማቸው ላይክ አዝነው እንዳላዘነ ሰው፣ ደስተኛ ሆኖ ደስታቸውን መግለጽ ያቅታቸዋል ማለት ነው። ስለዚህ አሁን ምን ይሰማኛል ብሎ ራስን መጠየቅ አንዱ መፍትሄና አንዱ ላይክ ከዚህ ነገር የመውጫ መንገድ ነው ማለት ነው። ሌላኛው በአንዴ ደስተኛ ነኝ ወይም አዝኛለሁ የሚሉ ቃላቶችን ለመጠቀም ያስቸግረን ይሆናል። ግን በትንሹ ላይክ ትንሽ ደብሮኛል፣ ደክሞኛል፣ ትንሽ ህመም እየተሰማኝ ነው እያልን ለራሳችን ኤክስፕሌን ማድረግን መለማመድ አለብን። ይሄ ደግሞ ለምን ይጠቅመናል? አእምሯችን ላይክ ስሜታችንን ኤክስፕሌን የምናደርግበትን ጡንቻችንን ያጠነክርልናል ማለት ነው። ማለትም ላይክ ስናዝን የምርም ማዘናችንን መናገራችን ላይክ ስሜታችን ከውስጥ ወጥቶ መታየቱ በኋላ ሂል እንድናገግም ከዛ ነገር ስለሚጠቅመን ይሄኛው አእምሯችንን ያለማምድልናል ማለት ነው። እዚህ ደክሞኛል፣ አሞኛል የሚለውን ነገር አሁን እየተሰማንን ያለውን ነገር የእውነት መግለጽ መቻል አለብን ማለት ነው። ይሄ ደግሞ የሚጠቅመን አእምሯችን ላይክ የሚሰማንን ነገር የምር ለሰዎች መናገር እንድንችል ራሳችንም ከዛ ነገር አውቀነው እንድናገግም እና ያንን ነገር እዛ ነገር ላይ ጎበዝ እንድንሆን ወይም ደግሞ የራሳችንን ስሜት ማንበብ የራሳችንን ፊሊንግ ማወቅ ላይ ጥሩ እንድንሆን ይረዳናል። ስለዚህ ሁል ጊዜ አሁን ምን ይሰማኛል ብሎ መጠየቅ በጣም ትልቅ ጥቅም አለው ማለት ነው። ሌላኛው የራሳችንን ፍላጎት እንደ ጓደኛችን ፍላጎት ማየት ነው። አሁን በጣም የምንወዳቸውን ጓደኞች ላይክ ሲያማቸው፣ ሲደብራቸው፣ ሰሞን ወይ ቺት አድርጎባቸው ከሆነ ምናምን ቶሎ ደርሰን መፍትሄ ለመፈለግ እንደምንሞክረው ሁሉ ለራሳችንም ያንን አይነት መፍትሄ መስጠት አለብን። ብዙ ጊዜ የልጅነት ስሜት ቸልባይነት ያለባቸው ሰዎች ለራሳቸው ርህራሄ የላቸውም። ይሄ ለራሳቸው ማዘን የላቸውም። በቃ ስሜታቸውን ኢግኖር ያደርጋሉ ማለት ራሳቸውን ለራሳቸው ፍቅር ያንሳቸዋል። ስለዚህ ልክ እንደ ጓደኛችን ራሳችንን ትሪት ማድረግ አለብን። እንደምንወደው ጓደኛችን ራሳችንን ትሪት ማድረግ አለብን። ማረፍ ስንፈልግ ለምሳሌ የምንወደው ጓደኛችን ድካም ተሰምቶት ቢሆን ላይክ እረፍ፣ እንደዚህ አድርግ፣ እስቲ ይህንን ነገር ሞክረው ምናምን ብለን እንደምናስረዳ ሁሉ ለራሳችን እረፍት ሲሰማን እረፍት መስጠት መቻል አለብን። ስናዝን ራሳችንን መንከባከብ መቻል አለብን። ሰው ሲያዘን እንዴት ራሱን መንከባከብ ይችላል ልትሉ ትችላላችሁ። ግን
ማልቀስ ካለብን እንዴት ታለቅሳለህ ምናምን የሚለውን ነገር ሳይሆን ለራሳችን መንገድ ያለብን በቃ አልቅሰን እንዲወጣለን ማድረግ መቻል አለብን። ወይ እንግዲህ ጮኸንም ቢሆን ራሳችንን ከዛ ነገር እንዲወጣለን ማድረግ አለብን ማለት ነው። አስከፍቶን ከሆነ ምናባቡ የታባቡ ብለን መተው መቻል መልመድ አለብን ማለት ነው። ስለዚህ እንደ ጓደኛ ለራሳችን ደራሽ መሆን መቻል አለብን። ብዙ ጊዜ ራሳችንን መውደድ ሊያንሰን ይችላል። ለምን? ሰዎች ራስን መውደድ አላስተማሩንም። በልጅነታችን ራሳችንን መንከባከብ አላስተማሩንም። ለራሳችን ጊዜ መስጠትን አላስተማሩንም። ምን ለራሳችን ጊዜ መስጠት? እነሱ ለእኛ ጊዜ ስላልሰጡን እኛም ለራሳችን ጊዜ መስጠት የሌለብን አይነት ፊሊንግ ሊሰማን ይችላል። ስለዚህ ራሳችንን መንከባከብ፣ እንደ ጓደኛ ራሳችንን ማየት፣ ራሳችንን ስናናግር በአክብሮት ራሳችንን ማናገር መለማመድ አለብን ማለት ነው። ስለዚህ የልጅነት ስሜት ሸልባይነት ከሚያመጧቸው ነገሮች አንዱ ራስን አለመንከባከብ ስለሆነ ራሳችን እንደ ጓደኛ መንከባከብ ይኖርብናል ማለት ነው። ራሳችን እንደ ጓደኛ መንከባከባችን የሚጠቅመን አንዳንዴ ራሳችንን ብሌም ማድረግ፣ ራሳችን እንደ ጥፋተኛ ከማየት ራሳችን ይቆጥበናል። አንድ ጓደኛችን ትንሽ ሲሊ ነገር ይዞ ሲብሰለሰል ብናየው ልንሰጠው የምንችለውን እርዳታ ለራሳችን መስጠት አለብን። ለራሳችን ጥሩ ስሜት እንዲሰማን ማድረግ ያለብንን ነገር ሁሉ ማድረግ መቻል አለብን ማለት ነው። ሌላኛው አይ ማለትን መለማመድ፣ ለሰዎች ወሰን መስጠትን መለማመድ አለብን። አይ ማለት በነገራችን ላይ ጥላቻ አይደለም። አይሆንም ማለት ጥላቻ አይደለም። አልችልም ማለት ሰውን መጥላት አይደለም። ይልቁንም ለራሳችን ስሜት ጥበቃ ማድረግ ነው። ራሳችን ሞር መውደድ ነው። ባይዘዌ የማንችለውን ነገር ለሰዎች እሺ ብለን ከራሳችን ጋር ከመጣላት ይልቅ አንችልም ብሎ መክፋትን መለማመድ መቻል አለብን። ለራሳችን መቆምን መለማመድ መቻል አለብን። የልጅነት ጊዜ የልጅነት ስሜት ቸልባይነት ካለባቸው ነገሮች አንዱ ሁሉንም ሰው ለማስደሰት መሞከር። ሁሉንም ሰው ለማስደሰት መሞከር ደግሞ ራስን ላለማስደሰት በቂ ምክንያት ይሆናል። ወይም ደግሞ ከራስ ጋር ላለ ራስን ላለመውደድ፣ ራስን ላለማክበር በቂ ምክንያት ይሆናል ማለት ነው። አደሴም ታይም ሴጣንንም እግዚአብሔርንም ብታስደስቱት አትችሉም። መምረጥ ነው የሚኖርባችሁ። ስለዚህ ሁሉንም ሰው አስደስታለሁ ብሎ ማለት ልክ እግዚአብሔርንም ሴጣንንም አደሴም ታይም አስደስታለሁ ብሎ እንደማለት ነው። ስለዚህ ምረጡ። ለእናንተ ያው ምንመርጠው እግዚአብሔርን ለማስደሰት ነው። ስለዚህ ጥሩ የሆነውን ነገር ሁሉ ለማስደሰት ወይም ለእኛ የሚስማማውን ህይወታችን ላይ መልካም ነገር ያለውን ነገር እሺ ለማለት ብቻ መሄድ መቻል አለብን ማለት ነው። አይደለም አይሆንም ብሎ ለራስ መስመር ማበጀት፣ ይህን እንደዚህ አልፈልግም ብሎ ማለት ለሰዎች ጥላቻ አይደለም ወይም ሰዎችን መጥላት አይደለም። ይልቁንም ራስን ማክበር ነው። ይልቁንም ለስሜታችን ጥበቃ ማኖር ነው ማለት ነው። ስለዚህ ላስብበት፣ እንደዚህ ላድርግ እያልን ከሰዎች ጋር ሪሌሽንሽፓችንን ኪፕ ለማድረግ መሞከር አለብን ማለት ነው። አይሆንም ማለትም መለማመድ መቻል አለብን ማለት ነው። አንዱ ይሄ ነው። ራሳችን ከዚህ ነገር ከስሜት ቸልባይነት እንድናገገም ከሚያደርጉን ነገሮች ውስጥ አንዱ ይሄ ነው ማለት ነው። ሌላኛው ወሰን ማበጀት። ወሰን ማበጀት ማለት ይሄ ስሜታችንን ፕሮቴክት ማድረግ ማለት ነው። አንዳንዴ ሰዎች ገፍተው ስለማይመለከታቸው ማንነታችንን ለማውራት ይሞክራሉ። ስለማይመለከታቸው ነገር ኤክስፕሌን ለማድረግ ይሞክራሉ። ስለዚህ እኛ ሰዎች ከላይ ናቸው እንዳያልፉ ይሄ ኦቨር ስለኛ ኤክስፕሌን ማድረግ አይጠበቅባቸውም። ወይም ደግሞ የእኛን ባውንድሪ ገፍተው አልፈው እኛን የሚያስከፋንን ነገር እኛን የሚያስደብረንን ነገር ማድረግ የለባቸውም። ስለዚህ ላይን ማበጀት አለብን። ሬድ ላይናችንን ማስበር መቻል አለብን። ያንን ነገር ሲያልፉ ማሳየት አለባችሁ። ሌላኛውን ባህሪያችሁን መቆጣት መቻል አለባችሁ። ወይም ደግሞ እነዛን ሰዎች ይሄ ነገሬን እንድትነካብኝ አልፈልግም ብላችሁ መናገር አለባችሁ፣ ቦልድሊ ማለት ነው። ሌላኛው ደግሞ በትንሹ ድጋፍ መጠየቅ አስፈላጊ ነው። ትንሽም ቢሆን ድጋፍ መጠየቅ አስፈላጊ ነው። ሃይፐር ኢንዲፔንደንሲ አያስፈልግም ማለት ነው። አንዳንዴ በቃ ሁሉን ነገር እኔ ያደርገዋለሁ፣ ሁሉን ነገር እኔ እችላለሁ ብሎ ማለትም አንዳንዴ ይሄ እንዴት ነው ከዛ የመጣ ቢሄቨርስ ስለሆነ ሁሉን ነገር በራሳችን ማድረግ አንችልም። በትናንሹ ጥያቄ እንትኖችን እርዳታዎችን ከሰዎች መጠየቅ መለማመድ አለብን ማለት ነው። ለምሳሌ የሆነች ነገር እየሰራችሁ ከሆነ ቤት ውስጥ ዝም ብላችሁ ብቻችሁን ከምትፋግሩ ዝም ብላችሁ ብቻችሁን እንደ ስፓይደርማን
ሁሉን ነገር ያደርገዋለሁ ከምትሉ ስፔሻሊ ሴቶች ሶ ፕሊዝ ባላችሁን የሆነ ነገር እንዲያደርግላችሁ ጠይቁ። አግዘኝ በሉ፣ አንሳልኝ በሉ፣ ይህን እንዲያደርግልኝ በሉ። በቃ ይሄ መጠየቅን ተለማመዱ። ስለዚህ መጠየቅ ደግሞ በነገራችን ላይ ሰዎች የሆነ ነገር ባደረጉላችሁ ቁጥር እናንተ ላይ የሆነ ኢፈርት እንዳላቸው ስለሚሰማቸው ለእናንተ ፍቅራቸውም እንደዛ ነው የሚሆነው። ምንድን ነው እሱ? ይሄ ቫሊዩ ለሰጣችሁት ነገር የሆነ ነገር ላደረጋችሁበት የሆነ ነገር ኢንቨስት ላደረጋችሁበት ነገር እንዴት ነው አቴንሽናችሁን አይዘውም። ስለዚህ ፍቅር ከዛም ስለሚመጣ ፕሊዝ ይሄ በቃ ምንም ኢንዲፔንደንት ነኝ ብሎ ማሰብ ማቆም አለብን ማለት ነው። የሆነ ነገር መጠየቅ አለብን። አትሊስት በትንሹ ስለ ስሜታችን ለሰዎች መናገር መቻል አለብን። ሁሉንም ነገር መዘርገፍ አለብን ማለት ሳይሆን ስለ ስሜታችን ለሰዎች መናገር ማወያየት ሰዎችን ያስፈልጋል ማለት ነው። ስለዚህ ድጋፍ መጠየቅ አንዱ የልጅነት ስሜት ቸልባይነትን ከዛ ስሜት እንድንወጣ ከሚያደርጉ ነገሮች አንዱ እሱ ነው ማለት ነው። ሃይፐር ኢንዲፔንደንት መሆን አያስፈልግም ማለት ነው። ሌላኛው በጣም ደስ የሚለው ነገር የመጨረሻው እና በጣም ደስ የሚለው ነገር የውስጥ ሕፃንነትን መንከባከብ። በቃ በልጅነታችሁ ያልተደረገላችሁን ነገር ሁሉ ለራሳችሁ ለማድረግ መሞከር መቻል አለባችሁ። በልጅነታችሁ የሚያስደስታችሁን ነገር በልጅነታችሁ ስታደርጉት ውስጣችሁን ደስታ የሚሞላውን ነገር አሁን በማድረግ ራሳችሁን ከዛ ስሜት ለማውጣት መሞከር መቻል አለባችሁ። ያልተባላችሁን መልካም ነገሮች ሁሉ ራሳችሁን መስታወት ላይ እያያችሁ እንዴት ነው ማምረው፣ እንዴት ነው ደስ ብለው እያላችሁ በቃ ስለ ራሳችሁ ጥሩ ነገር ለራሳችሁ ማውራት መቻል አለባችሁ። ራሳችሁን እንደምትወዱት ልጃችሁ፣ እንደምትወዱት ጓደኛችሁ፣ እንደምትወዱት ዘመዳችሁ አድርጋችሁ ማናገር መቻል አለባችሁ። እንደምታከብሩት የሆነ ሰው አድርጋችሁ ራሳችሁን ማውራት አለባችሁ። ስለዚህ ይሄ ምንድን ነው የሚባለው ነርቸሪንግ ኢነር ቻይልድ የሚባል ነገር አለ። ሰው የውስጣዊ ሕፃንነታችሁን በቃ መንከባከብ፣ ለራሳችሁ የምትፈልጉትን በልጅነታችሁ ያጣችሁትን ነገር ምናልባት ምግብም ሊሆን ይችላል፣ ልብስም ሊሆን ይችላል፣ ቃላቶች ሊሆኑ ይችላሉ። የሆነ ቦታ በልጅነታችሁ መሄድ ፈልጋችሁ ለምሳሌ ቦራ በልጅነታችሁ ካልሄዳችሁ በአዋቂነታችሁ ሂዱ፣ ተዝናኑ፣ እዩት፣ ጩሁ፣ ከልጆች ጋር ዋሉ። በቃ ደስ የሚለውን ያንን የልጅነታችሁን ያጣችሁትን ነገር ለራሳችሁ አሁን መስጠት መቻል አለባችሁ ማለት ነው። ለራሳችሁ እንደ ወላጅ መሆን አለባችሁ። ምናልባት ውስጣችሁ ቶክሲክ የሆኑ ቃላቶች እየተነገራችሁ ይሄ አንተ እኮ አትሆንም፣ አንተ እርጉም፣ አንተ ማትረባ፣ አንተ ምናምን እየተባላችሁ ከሆነ ያደጋችሁት ጆርናል እያደረጋችሁ ስለ ራሳችሁ መልካም ነገር በመናገር ራሳችሁን እንደ አዲስ ቢውልድ ማድረግ ይኖርባችኋል። ያጣችሁትን በልጅነታችሁ ያጣችሁትን ምግብ ሊሆን ይችላል፣ ልብስ ሊሆን ይችላል፣ ዋትኤቨር በቃ የምትፈልጉትን በልጅነታችሁ አልተደረገልኝም ብላችሁ ያሰባችሁትን ነገር በሙሉ ለራሳችሁ በማድረግ ራሳችሁን ከልጅነት ስሜት ቸልባይነት ወይም ደግሞ በልጅነት ጊዜ ስታዝኑ ሰዎች ላላባበሏችሁ፣ ስትስቁ አብሯችሁ ላልሳቁ፣ ለምፈልጉት ጥያቄዎች ሁሉ መልስ ላልተሰጣችሁ፣ ኢግኖር ለተደረጋችሁ፣ ልጅነታችሁን ብዙም ሳታጣጥሙት ላደጋችሁ ሰዎች እነዚህ ነገሮች መፍትሄዎች ናቸው ብዬ ከውስጥ ፍላጎት በመነጨ ነው ይሄንን ቪዲዮ የሰራሁላችሁ። በጣም አመሰግናለሁ። ላይክ፣ ሰብስክራይብ በማድረግ እንዲሁም ኮሜንት ላይ እናንተ ምናልባትም የሚያሳለፋችሁት ነገር ሊሆን ይችላል ሰምቲንግ በቃ የሆነ ነገር ሼር እንደምታደርጉኝ ተስፋ አደርጋለሁ። አመሰግናለሁ። ቴንክ ዩ ሶ ማች